ሁሱ ሲያጠፋ ይነገረዋል። ዛሬም ያጠፋው ነገር አለ፣ እሱን እናያለን። يليالي السادة عودي بنبينا طه جودي ሐቅ ለሚፈልጉ ሰዎች ብቻ ነው ይህን ቪዲዮ እየሰራ ያለሁት። እንደምታዩ ሱሪው ከቁርጭምጭሚት በታች ነው አድርጎ ለብሶ እንዲህ ያየነ ያለው። ይህ ደግሞ ከሐዲስ ይጋጫል። የአላህ መልእክተኛ እንደዚህ አይነትን አለባበስን አልፈቀዱም፣ በፍጹም አልፈቀዱም። ሐዲሱ ማስረጃውም ይሄው ተመልከቱ። ማ አስፈሉ ሚነል ከዕበይን ሚነል ኢዛሪ ፈፊናር፣ ከቁርጭምጭሚት በታች የሆነው የኢሳት ነው እያሉ ነው። የኢሳት ተመልከቱ። በጣም ዛቻ ያለበት ሐዲስ ነው። ይህንን በቀላሉ ለሱ ዲፋዕ እያደረጋችሁ የሚትመስሉ ወይንም ዲፋዕ እናረገለታል ለሱ እንከላከላለን ብላችሁ የምትሉ አንዳንድ ይህ ወንድሞች ይታያላችሁ። አላህን እንፍራ። ይሄ ብቻ አይደለም፣ ሌላም እንደዚህ አይነት ለብሶ ኳስ ሲጫወት ያለ ቪዲዮ አለ። እሱንም እስቲ ተመልከቱት። እያያችሁ ነው። ኳሱን አይደለም እኔ ማሳያችሁ። እዚህ ጋር አለባበሱን በደንብ እዩት። አለባበሱ እንደዚህ አይነት አለባበስ ከዳዒ ሰዎችን ወደ መልካም ከሚጣራ ሰው ይጠበቃል። ሌላኛው ትልቅ ዛቻ አለበት። እነዚያን ሶስት አይነት ሰዎች አላህ አያናግራቸውም፣ በመልካም አይኑም አያያቸውም፣ የውመል ቂያማ እንዲሁም ከወንጀላቸው አያጠራቸውም ከተባሉት አንደኛው ምንድነው? አልሙስቢሉ ኢዛረሁ፣ የሚለብሰውን ልብሱን ከቁርጭምጭሚት በታች አድርጎ የሚለብስ አካል ማለት ነው። ሁሱ ደግሞ እንደምታዩት ከቁርጭምጭሚት በታች አድርጎ እየለበሰ ነው። አላህን እንፍራ። ለሰው ተዓሱብ አናድርግ። ዘረኝነት ምንም አይጠቅምም። አንድ ጭፍንተኝነት ምንም ጥቅም የለውም። ስለዚህ ሐቁ የትኛው ነው፣ ማስረጃው የትኛው ነው የሚለውን ብቻ ተከተሉ። ይሄን ቪዲዮ የሰራሁት ሐቅ ለሚፈልጉት ብቻ ነው። የዛሬው ቪዲዮ ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።